የምንለምነውን ፍቅር ለመቀበል ልባችን ክፍት ካልሆነ አሁንም እግዚአብሔር ያዘገየዋል። እንደ ጠራነው ጥሪ ፈጥኖ የማይደርሰው የተቀበልነውን ነገር ዋጋ መስጠት የምንችልበት ጊዜ ካልሆነ አሽቀንጥረን መልሰን እንጥሏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን፣ አበው ካህናት፣ አበው መነኮሳት እንደየማዕረጋችሁ፣ ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን የሆናችሁ እንዲሁም ወንድማችን ዘማሪ ዲያቆን ሳይዛና ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እንደምን ዋላችሁ? በቸርነቱ በምሕረቱ በይቅርታው በእድሜያችን ለችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በይቅርታው የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር ቀሪዋን ሰዓታችን እንዲባርክልን፣ የምንማማርበትን ቅዱስ መንፈሱን እንዲልክልን፣ ማስተዋሉን፣ ጥበቡን፣ እውቀቱን፣ ልቡን፣ አይምሮውን ለሁላችን እንዲገልጥልን ቅዱስ ፈቃዱ ይሁንልን። በመጽሐፈ ኢያሱ ምዕራፍ 5 ላይ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት አድርገን በእግዚአብሔር ቅዱስ ፈቃድ ባለችን ደቂቃ የምንማር የሚሆነው። አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ከሰማን ካደመጥን በኋላ ሁላችን ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እንዲህም ሆነ በዮርዳኖስ ማዶ በባህር በኩል የነበሩት የአሞራውያን ነገሥት ሁሉ በባህሩም አጠገብ የነበሩ የፊንቃውያን ነገሥት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩ ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ አእምሯቸውን ሳቱ። በዚያን ጊዜም እግዚአብሔር ኢያሱን ከሻፎ ድንጋይ የባልጩት መቁረጫ ሰርተህ የእስራኤልን ልጆች ዳግመኛ ግረዛቸው አለው። ኢያሱም የባልጩቱን መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ። ኢያሱ ሕዝቡ ሁሉ የገረዘበትን ምክንያት ይህ ነው። ከግብፅ የወጡ ወንዶች ተዋጊዎች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡትም ወንዶች ሁሉ ተገርዘው ነበር። ነገር ግን ከግብፅ ከወጡ በኋላ በመንገድ በምድረ በዳ የተወለዱ ሕዝብ ሁሉ አልተገረዙም ነበርና ኢያሱ እነዚህን ሁሉ ገረዛቸው። እግዚአብሔርም ወተትና ማር የምታፈሰውን ምድር ለእኛ ይሰጠን ዘንድ ለአባቶቻችን የማለላቸውን ምድር እንደማያሳያቸው የማለባቸውን ከግብፅ የወጡ የእግዚአብሔርን ቃል ያልሰሙ እነዛ ተዋጊዎች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይዞሩ ነበረ። ልጆቻቸውን በእነርሱ ፈንታ አስነሳ። እነዚህንም ኢያሱ ገረዛቸው። በመንገድ ስለተወለዱ አልተገረዙም ነበርና በተገረዙም ጊዜ እስኪድኑ ድረስ በሰፈር ውስጥ ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅን ተግዳሮት ከእናንተ ላይ አስወግጃለሁ አለው። ስለዚህ የዛ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ። የእስራኤል ልጆች በጌልጌላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በዮርዳኖስ ማዶ በኢያሪኮ ምዕራብ ፋሲካን አደረጉ። ከምድሪቱም ፍሬ ቂጣን፣ አዲስ እህል በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ የእስራኤል ልጆች ዳግመኛ መና አላገኙም። በዚያውም ዓመት የፊኒቆንን ምድር ፍሬ ሰበሰቡ። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁን ወደ አንተ መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና በባሪያ ዘንድ ምን አቁመሃል አለው። የእግዚአብሔር ሰራዊት አለቃ ኢያሱን አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 1
እስከ 15 ያለው ወይም ደግሞ ሙሉ ምዕራፍ 5ን ነው እንደ እግዚአብሔር ቅዱስ ፈቃድ አሁን በንባብ ሁላችን ሲነበብ የሰማነው። በዚህ ቃል መነሻነት ነው የዛሬውንም ትምህርታችን የምንማረው። ሁሉንም ምናልባት ለማስታወስ ግን ሊከብድ ስለሚችል ይህን ሁሉ በአጭሩ ለትምህርታችን መነሻ ርዕስ የምናደርገው የተመዘዘ ሰይፍ ይዞ ከኢያሱ ፊት የቆመው መልአክ የተናገረውን ይሆናል። አብራችሁም በሉ። አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። እስኪ ድጋሚ ሁላችንም በአንድነት እንበለው። አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። ሶስተኛ እስኪ እንበለው። አንተ እሺ የቆምክባት ስፍራ ምንህን ከእግርህ አውልቅ፣ ጫማህን ከእግርህ አውልቅ በሚል መነሻ ርዕስ አድርገን ይህንኑ ያነበብነውን ክፍለ ምንባብ መጽሐፍ ቅዱስ ላይ የተጻፈውን ታሪክ እንማራለን። በድጋሚ አምላካችን ሊያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ትላንትና ያከበርነው የታላቁ የገናናው መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓል እንዲሁም ዛሬ ህዳር 13 አእላፍ መላእክት ብለን በስም ጠርተን የማናውቃቸው በእግዚአብሔር ዘንድ ግን ስማቸውና ግብራቸው ዘወትር የሚታወቁ ለእኛ አገልግሎት የሚሰጡ ቅዱሳን መላእክት የሚታሰቡበት ክብረ በዓል ነው። በሌሊት በሚደረገው አገልግሎት በቅዱስ ያሬድ ዜማ ላይ በእነዚህ ሁለት በዓላት ላይ የሚቆመው ቃለ እግዚአብሔር የሚደረሰው ምልጣን ቀለሙ የሚዜመው ዜማ በሙሉ ትኩረት ያደረገውና የሚናገረው በዋነኝነት እስራኤላውያን ከግብፅ ባርነት እግዚአብሔር እንዴት ነፃ እንዳወጣቸውና እንዳሻገራቸው። ለዛ ነው ህዳር 12 አንዱ ከሚከበርባቸው ምክንያቶች ውስጥ ከቅዱስ ሚካኤል ሹመቱ ባለፈ ታስቦ የሚለው ትልቁ በዓል እግዚአብሔር አምላክ እስራኤላውያን የተባሉትን የተመረጡትን ዘሮቹን ከግብፅ ባርነት እንዴት ነፃ እንዳደረጋቸው የሚነገርበት የእግዚአብሔርም ድንቅ ሥራ የሚታወስበት መጽሐፈ ኢያሱ እግዚአብሔር አምላክ በሙሴ አማካኝነት ካጻፋቸው ከአምስቱ ብሔረ ኦሪት በኋላ የሚገኝ የብሉይ ኪዳን የታሪክ መጽሐፍ ነው። መጽሐፈ ኢያሱ ተብሎ ስለሚጠራው ከሙሴ በኋላ እስራኤላውያንን እንዲመራና ቃል የገባላቸውን ምድረ ርስት ከነዓን እንዲወርሱ እግዚአብሔር የመረጠላቸው ከሙሴ በኋላ ተተክቶ ሕዝቡን ያስተዳደር የነበረ መሪ ነው። ኢያሱ እንደ እግዚአብሔር ቅዱስ ፈቃድ ሕዝቡን ይመራ የነበረ ሕዝቡንም ደግሞ ተስፋ ያደረጉትን ምድረ ርስት ከነዓንን እንዲወርሱ በጣም ትልቁን ስፍራ የተጫወተ ታላቅ መሪ ስለነበረ እስራኤላውያን በጣም ትልቅ ስፍራ ይሰጡታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ተመላልሶ በሚያስተምርበት በዘመነ ሥጋዌ ወራቱ ራሱ እስራኤላውያን በጣም ትልቅ ቦታ ከሚሰጧቸው ነቢያት መካከል ሙሴና ኢያሱ በጣም ይጠቀሱበታል። ታስታውሱ እንደሆነ ክርስቶስ በፊልጵስዩስ ቂሳርያ ላይ ተቀምጦ ደቀ መዛሙርቱን ጥያቄ ጠይቋቸው ነበረ። ምን አላቸው? ሰዎች የሰውን ልጅ ማን ይሉታል አላቸው። ስለ ማንነቱን የጠየቃቸው እና ሰዎች ተብለው የሚጠሩት ከደቀ መዛሙርቱ ውጪ ያሉት ሰዎች ክርስቶስን ማን ብለው እንደሚጠሩት ተናገሩ። አንዳንዶች መጥምቁ ዮሐንስ ነው ይሉሃል፣ አንዳንዶች ኤርምያስ ነው ይሉሃል፣ አንዳንዶች ኤልያስ ነው ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነው ብለው ይጠሩሃል ነው። ሕዝቡ ስለ ክርስቶስ የተናገረውን ደቀ መዛሙርቱ እንዲህ ይሉሃል ብለው የተናገሩት እንዲሁ ዝም ብሎ በመላምት የተነሳ አይደለም። ክርስቶስ መስለውናል ብለው የጠሯቸውና እነሱ ሊሆን ይችላል ብለው የዘረዘሯቸው ሰዎች ጋር ክርስቶስ የሚያመሳስል ነገር ስላለው ክርስቶስን አንዳንዶች መጥምቁ ዮሐንስ ነው ይሉት የነበሩት ዮሐንስ መጥምቅ በበረሃ ከነበረው ቆይታው በኋላ ወደ ኢየሩሳሌም ወርዶ ዮርዳኖስ ወንዝ ላይ ሲያጠምቅ የሚታወቅበት ትልቁ ስብከቱ የነበረው መንግሥተ ሰማያት ቀርባለችና መንግቡ። ይሄን ስብከት ክርስቶስ ራሱ ከገዳመ ቆሮንቶስ ቆይታው በኋላ ሲወጣ የሰበከው ስብከት። ስለዚህ በስብከት ስለሚመሳሰሉ አንደኛ አንዳንዶች ማን ይሉሃል አሉት? መጥምቁ ዮሐንስ ነው ይሉሃል አሉት። እንኳን በነገራችን ላይ ሕዝቡ የዮሐንስን ራስ ያስቆረጠው ራሱ ሄሮድስ ክርስቶስን መጥምቁ ዮሐንስ ይመስለው ነበር። የማቴዎስ ወንጌል ምዕራፍ 14 ላይ መጥምቁ ዮሐንስ ይመስለው ነበር ተብሎ ተናግሮ። ስለዚህ መጥምቁ ዮሐንስ ክርስቶስን ይመስላቸው የነበረው አንደኛ ስለ ስብከቱ ነው። ሁለተኛው ክርስቶስ
መጥምቁ ዮሐንስ ነህ እያሉ ይናገሩት የነበሩት ዮሐንስ የሚታወቀው ትልቁ አገልግሎቱ ማጥመቅ ነው። የዮሐንስ ወንጌል ምዕራፍ 3 ላይ ክርስቶስ ከተጠመቀ በኋላ መርጦ አብረውት እንዲማሩ እንዲውሉ እንዲያድሩ ያዘጋጃቸው ደቀ መዛሙርቱ ያጠምቁ ነበር። በሄኖን አውራጃ ሕሙማንን ያጠምቁ ነበር እና የዮሐንስ ደቀ መዛሙርት ተሰብስበው ክርስቶስን ከሰሱት። ዮሐንስ ጋር ሄዱ። አንተ በዮርዳኖስ ያጠመቅከው እሱ ደግሞ በሄኖን አውራጃ እያጠመቀ ነው አሉ እና ዮሐንስ ወንጌል ምዕራፍ 13 ላይ በግልጽ ይናገራል። ምን ይላል? እርሱ ሳይሆን ደቀ መዛሙርቱ ነበር ሲያጠምቁ የነበሩት። እየሰማችሁ ነው? ደቀ መዛሙርቱ ነው ሲያጠምቁ የነበሩት። ግን ሕዝቡ ለዮሐንስ ሄዶ ሲናገር ማን ያጠምቅ ነበረ ነበር? ክርስቶስ ያጠምቅ ነበረ ብለው የተናገሩ እና አባቶቻችን ይሄንን ሲያስተምሩ ምን ይላሉ? ክርስቶስ ያጠምቀው የነበረው ጥምቀት በደቀ መዛሙርቱ አድሮ የሚደረግ ስለሆነ ዛሬም በካህናቱ እጅ የምንጠመቀው ጥምቀት በማን እንደተጠመቀን አምነን የምንቀበለው በክርስቶስ የምንቀበለው። እነሱ አጠመቁን ሳይሆን ማን አጠመቀን የምንለው ክርስቶስ አጠመቀን። እነሱ ወለዱን ሳይሆን የምንለው ማን ወለደን ድጋሚ የምንለው የእግዚአብሔር መንፈስ ክርስቶስ ወለደን ድጋሚ የምንለው። ስለዚህ መጥምቁ ዮሐንስ ነው የሚሉት ምክንያት አላቸው። አንዳንዶች ደግሞ ኤርምያስ ነው ይሉሃል አሉት። ኤርምያስ በብሉይ ኪዳን ከነበሩ አበይት ነቢያት መካከል አንዱ ነው። ኤርምያስ በጣም የሚታወቀው አባቶቻችን ሲያስተምሩ አልቃሻው ነቢይ ነው የሚሉት ነቢዩ ኤርምያስ። ለምን? ሕዝቡ በጣም በምርኮ በግዞት በቀኝ ግዛት ሲሰቃይ ስለነበረ፣ በተለይ ደግሞ በባቢሎን ምርኮ ዘመናት ውስጥ ሲመላለስ ስለነበረ ስለ ሕዝቡ ያለቅስ ያነባ ነበር እና ራሱን ተከትሎ ራሱ ትንቢተ ኤርምያስ ከሚባል መጽሐፍ ውጭ መጽሐፍ ቅዱሳችን ላይ ሰቆቃወ ኤርምያስ የሚል መጽሐፍ አለ። ሰቆቃ ማለት ሙሾቆ ማለት ነው፣ ሐዘኑ ያለቅሰው የነበረውን ለቅሶውን ከእንባው ውጪ ይናገረው የነበረውን ቃል መጽሐፍ ቅዱሳችን ላይ አለ። ስለዚህ ኤርምያስ አልቃሻ ነው። ክርስቶስን ያለቅስ ነበር እኮ በነገራችን። ወደ ኢየሩሳሌም ሲገባ ሕዝቡን ሲመለከታቸው እረኛ እንደሌላቸው በጎች ሲቅበዘበዙ አየና ክርስቶስ ለበጎቹ አለቀሰ። እንዲህ የሆኑበት አልነበረም ነበር የጠበቀው። ስለዚህ ኤርምያስ ያለቅስ ነበረ፣ ክርስቶስም ያለቅስ ነበረ። ስለዚህ አንዳንዶች ማነው ብለው ጠሩት? ኤርምያስ ነው አሉት። እየሰማችሁ? አንዳንዶች ደግሞ ኤልያስ ነው አሉት። ኤልያስም እንደዚሁ በአንደኛ ነገሥት ተጽፈው ከሚገኙ ነቢያት መካከል አንዱ ነው። ኤልያስ በጣም የሚታወቅበት ትልቁ መገለጫው አምልኮተ እግዚአብሔር ላይ ቀናኢ ነው። በእግዚአብሔር አይደራደርም። ብቻውን ከነገሥታት ፊት ቆሞ ይከራከር ነበር እና አክዓብ እንደ ኤልዛቤል ቢያገኙት እጃቸውን አንስተው ነፍሱን ሊያጠፉት የሚፈልጉት ከእግዚአብሔር ፊት ግን ንጽሕናው የተመሰከረለት የእነሱን ነውርና ነቀፋ ሳይፈራ ሳይጸጸት ስለ ነፍሳቸው ሲል ይገስጻቸው ነበር። በነገራችን ላይ ኤልያስ አክዓብና ኤልዛቤልን ይገስጻቸው ከሥራቸው እንዲመለሱ ያስተምራቸው የነበረው ጀብደኛ መሆኑን ለማሳየት አይደለም። እየሰማችሁ ነው? ጀብደኛ መሆኑን ደፋር መሆኑን ጀግና መሆኑን ለማሳየት አይደለም። በዋነኝነት ኤልያስ አክዓብን ኤልዛቤልን እንደዛ ይናገራቸው የነበረው በኤልያስ ላይ አድሮ ይናገር የነበረው የእግዚአብሔርን መንፈስ ድምፁን ጆሮአቸውን ከፍተው ቢሰሙት ኖሮ ለራሳቸውም ለነፍሳቸውም ድህነትና መመለስ እንዲሆናቸው። አሁን እኮ በነገራችን ላይ ትንሽ መናገር እንችላለን የምንባል ሰዎች የምንናገርበትንም ዓላማ ጠንቅቀን ማወቅ አለብን። ጀግና ለመባል ሰው አያወራም። እየሰማችሁ ነው? በተለይ ቤተክርስቲያን ሰው ጀግና ለመባል እሱማ በጣም ምን ያልተናገረው ነገር አለ በጣም ቆፍጣና ነው እንዲባል አይደለም ማውራት ያለበት። ሰው ማውራት ያለበት ሰው መናገር ያለበት ለነፍስ ድህነት የሚጠቅምና የሚበጅ ነገር ሲሆን ነው። አለበለዚያ ዝምታ ይሻለዋል፣ እንዲሁ ዝም ቢል ይሻለው። ስለዚህ ኤልያስ ፊት አይቶ አያዳላ መናገር ያለበትን ይናገር ነበር። ክርስቶስም ያው ነው። ፈሪሳውያንን ሰዱቃውያንን በቤተ መቅደሱ ዙሪያ የነበሩትን እርሱ የሾማቸውን ሰዎች ስለ ሹመታቸው ብሎ ዝም አላላቸውም ነበር። ሲያጠፉ ጥፋተኛ ናችሁ እያለ ይናገር ነበር። ስለዚህ እንደ ኤልያስ ክርስቶስን ለራሱ መንግስት ቀናኢ ነው። ስለዚህ አንዳንዶች ኤልያስ ነው አሉ። ሌሎች ደግሞ ከነቢያት መካከል አንዱ ነው አሉ። እስኪ ሌሎች ደግሞ ከምኖች መካከል ስንቱን አሉ? እስራኤላውያን ነቢያት ብለው የሚጠሯቸው በነገራችን ላይ ሙሴና ኢያሱ። ግን አይገርማችሁ? ዮሐንስም እኮ መጥምቁ ማለት ነው ነቢይ። የብሉይ ኪዳን የመጨረሻው ነቢይ፣ ለሐዲስ ኪዳን የመጀመሪያው ሐዋርያ ዮሐንስ መጥምቅ ነው። በረከቱ ለሁላችን ትድረስ። ኤልያስም ነቢይ ነው፣ በደንብ ተጠንቅቆ የሚታወቅ ነው። ኤርምያስም ነቢይ ነው፣ በደንብ ነው የሚታወቀው። ግን እነሱን ከነቢያት መካከል አንዱ ነው ብለው አልጠሯቸውም። በየስማቸው ነው የጠሯቸው።
ነቢይ ነው ብለው ግን ለመጥራት የሚፈልጉት እነሱ ሙሴና ኢያሱ። ክርስቶስ እርግጥ ነው ሙሴን የሚመስልበት ነገር አለ፣ ኢያሱንም የሚመስልበት ነገር አለ። ሙሴን የሚመስለው ሙሴ ግብፃውያንን እስራኤላውያንን ከግብፅ ባርነት ነፃ እንዳወጣቸው ግብፅ በተባለች በሲኦል ውስጥ ስንሰቃይ የነበርነውን እኛን ያወጣን አማናዊው ሙሴ ክርስቶስ ስለሆነ ሙሴ ነህ ብለው ቢጠሩት ምንም የሚያስደነግጥ ነገር አይደለም፣ በግብር ስለሚመሳሰሉ። ኢያሱም ተመሳሳይ ነው። ከነዓንን እንዳወረሳቸው ሁሉ ርስት መንግሥተ ሰማያትን ያወረሰን ማን ነው? ክርስቶስ አምላካችን ነው። ስለዚህ ሙሴ ነህ ወይ ኢያሱ ነህ እያሉ ይናገሩት ነበረ ማለት ነው። እና ጌታችን ኢየሱስ ክርስቶስ በጣም ሕዝቡ ለእስራኤላውያን በጣም ትልቅ ቦታ ያላቸው እነዚህ ኢያሱን እነዚህ ሙሴንና ሌሎችም ነቢያትን በጣም ትልቅ ቦታ እንዳላቸው እናውቀው ኢያሱ። ስለዚህ እስራኤላውያን ከግብፅ ባርነት የወጡበት ጊዜ ላይ ከሙሴ ጋር የነበረ አንድ ሰው የመጀመሪያው ጸአት ተብሎ የሚነገረው ወይንም ደግሞ የመጀመሪያው መውጣት የሚባለው እንደምታውቁት እንግዲህ እስራኤላውያን ከግብፅ ባርነት የወጡበትን ወደ ግብፅ የገቡበትን እንዴት እንደወጡ ግን በተወሰነ መልኩ ላስታውሳችሁ። ለምን መሰረታዊ የሆኑ መማሪያ ክፍሎችና ነጥቦች ስላሉት እየሰማችሁ ነው። እግዚአብሔር ከሁላችን ጋር ነው። እስራኤላውያን ወደ ግብፅ የወረዱት እንግዲህ በረሃብ ነው እንደምታውቁት። ያዕቆብ ይኖርባት የነበረችው ቦታ ላይ እና ዙሪያቸው ላይ በጣም ትልቅ ረሃብ ተነሳ። ስለዚህ ያን ረሃብ ለመታገስ ያን ረሃብ ለማለፍ ተብሎ በግብፅ መሬት ላይ ምግብ እንዳለና ያንን የረሃብ ዘመን ለማሻገር የሚያስችል ደግሞ ቋትም ጎተራም እንደሞላ ሰሙ። ያዕቆብ ይሄንን የረሃብ ዘመን እሱና ቤተሰቦቹ እንዲያልፉ ብዙ ነገር ሞክሯል። እንደምታውቁት ወንድሞቹ ወደ ግብፅ እየወረዱ እህል ይሸምቱ ነበር። በግብፅ ደግሞ ረሃቡን እንዲያልፉ ያንን የመጣባቸውን መከራ ህዝቡን እንዲያሻግር ደግሞ በገዛ እጃቸው የሸጡት ወንድማቸው ደግሞ እዛ አለ ዮሴፍ የሚባል። ዮሴፍ ያለባት ቦታ ላይ ግብፅ ላይ እህል እንዳለ ሰሙና ለአባታቸው ነገሩት። እዚህ ከምንሞት እዚህ ከምንጠፋ ወዴት እንውረዳል? ወደ ግብፅ እንውረድና እንጽገባል። የሚገርመው የእነሱ አስተሳሰብና ሐሳብ አለ። በነገራችን በጣም የሚገርመው ምን እንደሆነ ታውቃላችሁ? የያዕቆብ መልስ ኦሪት ዘፍጥረት ምዕራፍ 46 ላይ እህል እንዳለ ግብፅ ሲነግሩት ያዕቆብ ተነስቷል ይላል። መጀመሪያ ፈቀቅ አለና ጸሎት አደረገ። አይገርማችሁ? ረሃብ እኮ የሚያስታግስ ነገር እኮ አይደለም። ጽም እኮ እስኪ ቆይ ነገር የሚያስብል ነገር አይደለም። ረሃብና ጥም ከበላንና ከጠገብን በኋላ ሌላው ነገር ይደርሳል ብለን በጣም ትኩረት የምንሰጠው ነገር። ያዕቆብ አይገርማችሁም? ከረሃቡና ከጥሙ በላይ እግዚአብሔር ፈቅዶ ነው ወይ የምወርደው ብሎ ጠይቅ እና እግዚአብሔር ወደ ግብፅ ለመውረድ አትፍራ፣ እዛ የሚሰራው ሐሳብ ስላለ አስቀድሞ ከአባትየው በፊት ልጁን ልኮ ቦታውን እንዲስተካከልለት ስላደረገ ውረዳል። ዛሬ ስንቱ ነው በነገራችን ላይ እንጀራ ብሎ የጠየቀውን ከእግዚአብሔር ለመቀበል ፈቃድ ነው ብሎ የሚለምን ሰው አለ? እንደኛው እንጀራ ስጠኝ ነው እንጂ ፈቃድ ይሁን ከዛ በኋላ የሚመጣው ጉዳይ። ያዕቆብ ግን ከሚበላው እንጀራ በላይ ያሳሰበው የማን ፈቃድ ነው? እግዚአብሔር ፈቃድ ነው። መውረዴን ትፈቅዳለህ ወይ? መሄዴን ትመኝልኛለህ ወይ አለ። ብዙ ነገር ነው የለመነው። ቤት ገብታችሁ አሉት እግዚአብሔር እሺ አትፍራ ውረዳል። 72 ነፍሳት ሆነው ይላሉ አባቶቻችን ከነበሩበት ቦታ ላይ ወረዱ፣ ግብፅ ደረሱ። ታሪኩን ለማሳጠር ዮሴፍን መጀመሪያ ላይ አላወቁትም ነበረ፣ በኋላ ላይ ግን አወቁት። ከዛ በኋላ አባታቸውንም በዛ በግብፅ ዙሪያ ይገኝ የነበረውን ምግብ እያበላ እያጠጣ እንዲኖር አደረገው። ያዕቆብ ግን በጣም የሚገርማችሁ ሲበላ ሲጠጣ ረሃቡንና ጥሙን ሲረሳ ሙሉ በሙሉ እግዚአብሔርን አልረሳው እና መጨረሻ ላይ የሚያርፍበትና የሚያንቀላፋበት ዘመን ሲደርስ ምን አላቸው? ለልጆቹ ሰብስቦ አደራችሁን ነፍስ ከስጋዬ በምትለየበት ጊዜ ላይ እዚህ ሳይሆን ሀገሬ ቅበሩኝ። የሰማችሁ? ሀገሬ ቅበሩ። ሰው የሞተበት ቦታ ላይ የትም ቢቀበሩ እኮ ችግር የለውም። አንዳንዶቻችን ደግሞ በወሬ ራሱ ሰው ሰምታችሁ አጣሙ። ዋናው ልሙት እንጂ የትም ቅበሩኝ እኔ አይመለከተኝ፣ ወንዝን ዳር ጣሉኝ የሚል ሰው የትም መጣልም አንፈልግም። ይሄ እኮ የከበረ ሰውነት እኮ ነው። ማረፊያው ቤተ መቅደስ ነው መሆን ያለበት እንጂ የትም ጣለኝ አይባል። ሲጀመር የኛ አይደለም የትም ቦታ የምንጥለው ሰውነት ራሱ የማን ነው? የእግዚአብሔር ነው። ስለዚህ በእግዚአብሔር ቦታ ላይ ነው ማረፍ ያለብን። ያዕቆብ ምን አለ? የወጣሁበት ቦታ ላይ ሄዳችሁ ቅበሩኝ ከአባቶቼ ከአብርሃም ከይስሐቅ ጋር። ይሄ እኮ ብቻ አይደለም። ዮሴፍስ የሚያርፍበት ጊዜ ዘረግ እኔንም አለ። እንግዲህ አስቡ፣ ዮሴፍ እኮ ግብፅ ላይ ንጉሥ የነበረ ሰው ነው። ከንጉሱ አንድ ወደ ታች ወርዶ እንደ ራሴ ሆኖ ይመራ የነበረ መሪ ነው። ግብፅ
ግብፅ እንደምታከብረው ልክ ግብፅ መቀበር ግን አልፈለግም። ግብፅ ማረፍ አልፈለግም። ግብፅ የሥጋው መቀመጫ እንዲሆን አልፈለግም። አባቶች ያረፉበት አባቴ ያለበት ቦታ ሂዱና ቀበሩኝ። ሁለቱ ዮሴፍ ያዕቆብን በሚባል ደረጃ ማለት ነው። እስራኤላውያን በእያንዳንዱ እንቅስቃሴያቸው ላይ አባቶቻቸውን የሚወዱበትና የሚፈቅዱበት ዋሻ ወይንም ደግሞ ማረፊያ ቦታ ያሳርፏቸዋል። ሲንቀሳቀሱ ደግሞ ሬሳቸውን ይዘው ይንቀሳቀሱ ነበር። ለአባቶቻቸውና ለቃል ኪዳኖቻቸው ያላቸው ቦታ በጣም ትልቅ ቦታ ስለሆነ ነው። ጭጡ ግን ምን መሰላችሁ? በጣም የሚገርማችሁ ነገር ያዕቆብ ተሰዶ የመጣበት ቦታ ከናን እንደሆነ ታውቃላችሁ? ያዕቆብ እኮ መጀመሪያ ከናን ነው። ከነበረበት ከከናን ነው ተነስቶ ወደ ግብፅ ወረደ። ከግብፅ ደግሞ ገብተው ተመልሰው ወዴት ነው መሄድ የፈለጉት? ወደ ከናን። ያላችሁበትን ቦታ በነገራችን ላይ ስታጡት ነው የምታውቁት። ከናን እኮ በጣም የምታምር በጣም ማርና ወተት ታፈልቃለች ትሰጣችኋለች ተብላ ቃል የተገባችላቸው ቦታ ናት። መጀመሪያውኑ ነበሩበት። ከነዓን ቦታ ላይ ይኖሩበት ነበረ፣ ግን እህል አጡበት። እኔ በጣም ነው የሚገርማችሁ። ከነዓን እንደ አንድ ሰፈር አድርጋችሁ እንዳታስቡት። በነገራችን ከነዓን በጣም ትልቅ ከተማ፣ በጣም ትልቅ ስፍራ ነው። እንዴት 72 ሰው አገር ይጠባል? እስኪ አስቡት ለራሳችሁ ማለት ነው። 72 ሰው አገር ይጠባል። 72 ሆነው የምንበላው አጣ ነው። ስንት እኮ ያላደረሱት ያላዩት ያልተመለከቱት እኮ ሀገር አለ ከነዓን። እዛው ያለችባቸው ቦታ ላይ ግን ሆነው ራበን ጠማን ነው። አንዳንድ ሰው ስንት ቤተ ክርስቲያን ውስጥ ያላየው ያልተማረው ያላወቀው ያልደረሰበት ሕይወትን ሰጥቶት ሊለውጠው የሚችል ስንት ነገር እያለ ያለበት ቦታ ላይ ሆኖ ግን እኔ ራበኝ እኮ ወጣ በሚል ነገር አላገኘውም። ሰው ከእግዚአብሔር ጋር ካልሆነ በነገራችን ላይ እንኳን ሰፊው ቀርቶ ጠባቡን ቦታ ራሱ አይመጥነው። በጣም አድርጎ ነው የሚረበሸው። በጣም አድርጎ ነው ውጣ ውረድ ውስጥ የሚገባው። ከነዓን እንዴት ይጠባል? እስኪ አስቡ። እነሱ 72 ሆነው ከነዓን ጠበበን አሉ። እግዚአብሔር እኮ ከግብፅ ባርነት ህዝቡን ነፃ ሲያወጣው እኮ 600 ሺህ አድርጎ ከነዓን ሊያስገባቸው ነበር። እንግዲህ አስቡት 72 ሆነው አልበቃንም ያሉት መሬት ላይ እግዚአብሔር 600 ሺህ ህዝብ አድርጎ መልሶ ሊያመጣቸው ነው። ምን ቁም ነገር ያለው መሰላችሁ? ቦታችሁ ላይ የሚያጠግባችሁ የሚያረካችሁ ያለው ግብአትና የሚሟላው ነገር በሙሉ መሰናዳቱ አይደለም። ቦታው ላይ እግዚአብሔር አለ ወይስ የለም? ለዛ ነው አባቶቻችን ረድኤተ እግዚአብሔርን የእግዚአብሔር መገኘትን እንደ ቀላል ጉዳይ ይመለከቱት። ዜናው ላይ ለዛ ነው ይሄን ሐሳብ እንድንረዳው አንድ ታሪክ አለ። ለረጅም ዓመታት በጾም በጸሎት ተወስነው የኖሩ የነበሩ አንድ አባት ነበሩ ይባላል እና እኚህ አባት ለ40 ዓመት ያክል ከዘረጉ ሳያቅፉ ካሉበት ቦታ ሳይወጡ ፍሩክታ መካከል ማለትም ደግሞ በጣም ጠባብ የሆኑ አለት አጣብቂኝ ውስጥ ገብተው መራር የሆነ ቅጠል እየበሉ ይጾሙ ይጸልዩ ነበር። ስንት ዓመት? 40 ዓመት። እግዚአብሔር አምላክ ጽናታቸውን ተጋድሏቸውን የቆዩበትን ዘመን ተመለከተና ከፊት ለፊታቸው ተገልጦላቸው ወዳጄ ልፋትህን ድካምህን ለኔ ብለህ የከፈልከውን ዋጋ ተመልክቻለሁ። ዘመኑም እጅግ ብዙ እንደሆነ አይቻለሁ። እንደ ሥራዬ ልክፈልህ ወይስ እንደ ቸርነትህ? እኚህ አባት የእግዚአብሔርን ቸርነት እስካሁን አላወቁትም። 40 ዓመት ግን ጠባብ ዋሻ ውስጥ እንደቆሙ ያውቃሉ። 40 ዓመት ግን እየመረረ ቅጠል እየበሉ እንደታገሱ አውቋል። ስለዚህ የእጃቸው ላይ ያለውን ቦታና እጃቸው ላይ ያለውን ፍሬ ተመለከቱና እንደ ሥራዬ ክፈለኝ እንደምን እግዚአብሔር አምላክ እንደ ቃል ይሁንልህ እና ይህ አባት ተመልሶ ከነበረበት ቦታ ላይ ያቺ ታባ ቆሞ ይጸልይባት የነበረበት ቦታ ላይ ልክ ሲገባ ቦታው ጠበበ። 40 ዓመት እኮ ጠበቱ አልታወቀም። 40 ዓመት እኮ እንዳጣበቀው አላወቅም። ልክ እንደ ሥራዬ ይከፈለኝ ብሎ ቦታው ላይ ግን ሲቆም ቦታው ጠበበ። ልክ እንደ ሥራዬ ይከፈለኝ ብሎ ሲመለስ ይበላው የነበረውን ያመራሩን ጣዕም ያለውን ቅጠል ሲቀምሰው ጭራሽ መረረው። ድሮ ለካ ያጣፈጠለት ድሮ ለካ ተጠባባ የሆነች ቦታ ላይ ቆሞ እንደ ሰፊ ሁኔታ እንዲንቀሳቀስ ያደረገው የራሱ ስራ ሲሆን የማንቸርነት ነው። ሰው በዚህ መሬት ላይ ሲኖር በነገራችን ላይ ቀላል ነገር አይደለም። እግዚአብሔር እንደ ቸርነት ክፈለኝ ማለት አንዳንዶቻችን ዝም ብለን ቃል ይመስለናል። ስራችን ምንም ነገር እንደማያመጣ ጠንቅቀን ስለምናውቀው ስራችን ምንም ነገር ጠብ እንደማያደርግ በደንብ ስለተረዳነው ከምናወጣው ከጉልበታችን በላይ
በጣም የምንተማመንበት ነገር የማን ቸርነት ነው? እግዚአብሔር ለሁላችን ቸርነቱን አያርቅብን። ስለዚህ እስራኤላውያን ቸርነቱ ርቋቸው ስለነበረ 72 ሆኖ ቦታው ጠበባቸው። ከቸርነቱ ጋር አብረው ሲሆኑ 600 ሺህ ሆነው ኑ ግቡበት አላቸው እግዚአብሔር። ያ የነበሩበት ያ የወረዱበት የግብፅ ከተማ ብዙ ስቃይ አይተውበታል፣ ብዙ ተንገላተውበታል፣ ተጨንቀዋል፣ ተገፍተዋል። እንደ ላባቸው እንደ ድካማቸው አልተሰጣቸውም። ያበረከቷቸውን ነገሮች ራሱ በእነሱ ስም አይጠራም። ዛሬ የትኛውም ሰው ሀገረ ግብፅን ለመጎብኘት ሲሄድ እኮ በእስራኤላውያን ላብ የተገነባውን ፒራሚድ አይቶ ይሄ እስራኤላውያን የሚሰሩት አይደል፣ ይሄ የግብፅ መስህብ ነው የሚሉ ግን ያንጡ ደርድረው አገሪቷ የምትጠራበትን ስራ የሰሩት እነማን ናቸው? እስራኤላውያን ናቸው። ዛሬ ሀገር፣ ወገን፣ ዘመድ ሁሉም ይርሰው እንጂ ቤተክርስቲያን የዋለችውን ውለታ እግዚአብሔር ያውቀዋል። በደንብ ጠንቅቆ ነው የሚያውቀው። አንዳንዶችም በደንብ አድርገው የተረዱትም አሉ። ቤተክርስቲያንን ማቆየት፣ ቤተክርስቲያንን መጠበቅ፣ ቤተክርስቲያንን እንዳለችበት ክብሯና ወሰኗ ሰላሟን መስጠት ለእኛ ብቻ ሲሆን ለሁሉም የሚተርፍ እንደሆነ ጠንቅቆ የሚያውቁታሉ። በአንጻሩም ደግሞ የማይመለከታቸውም አሉ፣ አያገባንም የሚሉ። ስለዚህ እግዚአብሔር አምላክ እዛ ሁሉ ህዝብ ላይ ይሄ መዓት ይሄ ውርጅብኝ ሲሆን ዝም ብሏቸው ነበር። ዝም አላቸው። 400 ዓመት እኮ ቀላል አይደለም። እኛ እንኳን ለዚህ ለተወሰኑ ዓመታት ለምንኖርበት እኮ ሀገር፣ ቤተ ክርስቲያን፣ ወገን የሚሰቃየውን እንግልትና ስቃይ አይተን ስናነባ ስናለቅስ እግዚአብሔር ለምን ዝም አለን እንላለን። አንተ እኮ አሁን ነው ዝም ያለ። እነሱ ስንት ዓመት ነው ዝም የተባሉ? 400 ዓመት። አንድ ሰው 400 ዓመት ይኖራል? መልሱ እንጂ አይኖርም አይደል? እኛ ስናውቀው በዚህ ዘመን ላይ በታ 400 ዓመት እንደውም ተውት። ረጅም ዓመት ብዙዎቻችን አንኖርም። ወዲያውኑ በጊዜ የምንጠራለን። ኖሩም ከተባለ ምናልባት ከመቶ ከዛ በላይ አለ። 400 ዓመት ማለት ትውልድ አልፎ ትውልድ ተተክቷል በችግር ውስጥ። ብዙዎች አልፈው ሌሎችም ተወልደዋል እዛው ስቃይ ውስጥ። 400 ዓመት ሙሉ እግዚአብሔር ዝም አላቸው። ለምን ዝም አላቸው? 400 ዓመት ምክንያት አለው በነገራችን። አንደኛ ዝም ያላቸው ለምን መሰላችሁ? ህዝቡ ስቃይና እንግልት ላይ መሆናቸውን ሳያይ ቀርቶ አይደለም። ግን እስራኤላውያን ባሪያ ሆነው የተገዙበት የግብፅ መሬት ላይ እንደ ግብፃውያን ይኖሩ ነበር። በጣም እኮ ነው የሚገርማችሁ። ችግርተኛ ሆነው ያ ሁሉ መከራና ስቃይ የሚያደርስባቸው ህዝብ መካከል ሆነው የህዝቡን አምልኮተ ጣዖት አብረው ይሳተፉ ነበር። የህዝቡን ባህል፣ አኗኗር፣ እሴቶቻቸውን አብረው አጋብተው ነበር። ስለዚህ እግዚአብሔር እንዴት ይቅረባቸው? ከጩኸታቸው ባልተናነሰ የሚሰሩት ኃጢአትና በደል ነበር። አሁን እግዚአብሔር በነገራችን ላይ ሳንጮህ ቀርተን አይደለም ዝም የሚለው። ከጩኸታችን ባልተናነሰ ግን ኃጢአት ሳያንሰን በደል ስለምናበዛው በምንጮህበት ልክ እኮ በምንጣራበት መጠንና ድምፅ ልክ አብረን እኮ ዝም ማለትና መቀነስ ያለብን በደልም ጭምራል። ግን እኛ በዚህ በኩል እንጮሃለን፣ በዚህ በኩል ደግሞ ሌላ ኃጢአትና ደባ እንሰራለን። ስለዚህ ዝም አላቸው። ሁለተኛ እስራኤላውያንን ዝም ያላቸው አይቶ እንዳላየ ሰምቶ እንዳልሰማ ዝም ያላቸው ሙሴ እስኪነሳ ድረስ 3 ምዕት ይናገራሉ። እግዚአብሔር ያለ ስራ ያለ ምክንያት ምንም ነገር አያደርግም ይላል። ማረግ ተስኖት አይደለም። በነገራችን ላይ የሰማችሁ ማረግ ተስኖት አይደለም። ያለ ሙሴ ህዝቡን ማውጣት፣ ያለ ሙሴ ያንን አገዛዝና ቀንበር ነፃ ማላቀቅ ከብዶት አይደለም። ሙሴን የፈለገው እግዚአብሔር ህዝቡን እንዲመር ምክንያት በሱ እንዲገኝ ስለፈለገው። ዛሬ እግዚአብሔር በነገራችን ላይ ስንጮህ ምናልባት ዝም ያለን እንደ ሙሴ ምክንያት ሊያገኝባቸው የሚችሉ ሰዎች ስላላገኘ ቢሆን እስከኛ መካከል እንደ ሙሴ ቅን የሆነ እንደ ሙሴ ራሱን ዝቅ ያደረገ እንደ ሊቀ ነቢያት እንደ ቅዱስ ሙሴ እኔ ከሌላው ልቅደም ብሎ ነፍሱን ለሌላው አሳልፎ የሚሰጥ ሰው ከኛ መካከል አለን። እኛ ሌላውን መማገድ ነው የምናውቅበት እንጂ ሌላውን መክተት እሳት ውስጥ ነው የምናውቀው እንጂ ወንድሜ እህቴ ከምትቃጠል በእኔ ምክንያት ነው የመጣው ብለን እንኳን መጣ። ታስታውሳላችሁ ሙሴ በጣም የሚታወቀው ትልቁ ነገሩ የነበረው እግዚአብሔር አምላክ በጣም ረጅም ዘመናት እስራኤላውያን ታግሷቸው እና ከአንድ ቀን በላይ ግን የምታስታውሱ ከሆነ በጣም አብዝቶ አዘነባቸው። ምክንያቱም ህዝቡ እንደተመረጠና እንደተቀደሰ ህዝብ አይንቀሳቀስም። ህዝቡ ቃል እንደተገባለትና እግዚአብሔር እንደሚያደርግለት ሰው አይራመድም ነበር። ስለዚህ ህዝቡን ላጠፋችሁ ነው። ሙሴን እንዳለዚህ ሲላቸው ህዝቡን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኛለሁ። እኔ እግዚአብሔርን እምላችሁ እንዴት ከባድ ነገር እንደሆነ ታውቃላችሁ? አፈጣጣሪንም መርሰው እኮ ማለት እኮ መኖሬን ህልውናዬ መንግስትን ልታወርሰኝ ቃል ከገባህበት ከልቡና ላይ አጥፋኝ። እነሱን ግን ምህረት አድርግላቸዋል። እኔ ምክንያት ተገኝቶበት ሀገር፣ ወገን፣ ዘመድ፣ ቤተክርስቲያን የሚያስምር ሰው ይኖር ይሆን ከኛ መካከል?
አያችሁት? እግዚአብሔር ዝም ሲል የሚሰራበትን ምክንያት እየፈለገ ነው ማለት ነው። እነዛ ምክንያቶችን ሌላ ሰው ነው ብላችሁ አትፈልጉ። እኛውን መስተካከልና መለወጥ ያለው እኛውን እግዚአብሔር ምክንያት ፈልጎ ሀገር ወገን ዘመድን እንዲምር ተስተካክለን መገኘት ያለብን። ሌላ ሙሴ አትጠብቁ። ሙሴዎች እኛውን መስተካከል ያለብን። ሙሴ እስኪነሳ ኃጢአት በደላቸውን እስኪተው ድረስ ታገሳቸው። እነሱ ኃጢአት በደላቸውን አላቆሙ። ሙሴ ግን መጣ። ሙሴ ተነሳ፣ እንደምታስታውሱት ወጣ። ተመልሶ በእርጅና ወራት ደግሞ እግዚአብሔር አምላክ መልሶ ግብፅ ላይ አስመጣው። 10 መቅሰፍቶችን ፈርዖን ላይ ላከበት። የፈርዖን መቅሰፍትስ የምንማረው ቁም ነገር ምን መሰላችሁ? ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር አምላክ በጸጳጦሱ ሙሴን ሲያነጋግረው ሕዝቤን ሂድና ለፈርዖን ልቀቅ ብሎሃል ብለዋል። እየሰማችሁ ምን አረግ ብለዋል? ልቀቅ ብሎሃል ብለዋል። ሙሴ ብዙ ነገር ተናግሯል። እግዚአብሔር ከተናገራቸው ነገሮች መካከል በጣም የሚገርመው ምን መሰላችሁ? ምን አለ? የፈርዖንን ልብ አጽንቼባቸዋለሁ። እየሰማችሁ የፈርዖንን ልብ ያጸናው ራሱ ማለት እግዚአብሔር ነው። እንዲጨክንባቸው ልቡን ያደነደንኩት ማንኛም እኔ ነኝ። ለምን እንጂ የነዚህስ መበደል አንድ ነገር ነው። የህዝቡ ማጥፋት እሱን ተውት። የሚያሰቃያቸው ሰው እንዳይራራላቸው ራሱ ልቡን ያስጨነቁት ማንኛም እኔ ነኝ። እኔ አምላካቸው ነኝ። እግዚአብሔር ምን ሊለን ፈልጎ መሰላችሁ? የፈርዖን ልብ ያስጨከነው የፈርዖን ልብ እያያቸው እንዳይራራላቸው እየተመለከታቸው እንዳያዝንላቸው ያደረገው ሊያስምርና ሊያስራራ የሚችል ነገር እነሱ ከእግዚአብሔር ፊት ስላላሳዩ። ሁሉም ከላይ ሲታይ የሚያለቅስ ይመስላል። ሁሉም ከላይ ሲታይ እያነባ ማረኝ የሚል ይመስላል። ከነሱ መካከል ግን አንዳንዶች ነበሩ ግብፅ አገዛዙ የተመቻቸው መኖሩ የተስማማቸው። ወጥተውም እኮ አጉረምርመዋል። ታውቃላችሁ? ለሙሴ ተናግረውታል እኮ በደንብ አድርገው። ያወጣህን በረሃ ላይ ልትገለን ነው ብለውታል። ከአንተ ከዚህ ከምታሰቃየን በረሃ የግብፅ ሽንኩርት ይሻለናል ብለውታል። አያችሁ? ልባቸው ውስጥ ነበር በደንብ ጠንቅቆ። ስለዚህ ከልባቸው አውጥተው ከልባቸውም አሽቀንጥረው እግዚአብሔርን የሚፈልጉበትን ምክንያት ስላልተገኘ የፈርዖን ልብ እኔ ነኝ ያስጨከንኩባቸዋል። እግዚአብሔር እኮ እንደዚህ አይነት አምላክ እኮ ሳትፈልገው በልብ ውስጥ ሌላ ነገር ደባ ይዘህና ሌላ ዓላማ ኖሮ ከፊት ለፊቱ ስትቆም ሞኝ እኮ አይደለም እግዚአብሔር። ልብን ኩላሊትን ይመረምራል ሲባል ንግግር ብቻ ይመስልናል። በደንብ አድርጎ ነው የሚፈትነው የሚያየው እግዚአብሔር። ስለዚህ ህዝቡን በደንብ አድርገው እንዲታሹ አደረጋቸው። በደንብ አድርገው እንዲወጡ መከራ በቃን እስኪሉ ድረስ ችግር በቃን እስኪሉ ድረስ በደንብ አቆያቸው። ከዛ በኋላ ግን የፈርዖንን ልብ ያጸናው እግዚአብሔር መልሶ ራሱ ሰበረው። የመጨረሻው መቅሰፍት ትዝ የሚላችሁ ከሆነ 10ሩንም መቅሰፍት አደረገና እግዚአብሔር 11ኛው መቅሰፍት የሚባለው ሞተ በኩር ነው። የፈርዖንን ልጅ ጨምሮ መቃንና ጉበኑ ላይ ደም ያልቀቡትን ሰዎች በሙሉ ከብትም እንስሳንም ጨምሮ የመጀመሪያ ልጆቻቸው ሞት ሁሉ። ፈርዖን 10 መቅሰፍት ሲመጣበት እኮ አንዴ አንዴ እያለ ነበር። የገዛ ልጁን ግን ሲያጣ ከአቅሙ በላይ ሆነበት። በቃ ይዘህልኝ ውጣ አልፈልግም። እግዚአብሔር ለምን ይመስላችኋል 11ኛው መቅሰፍት መጀመሪያ ማድረግ አይችልም ነበር? ሞተ በኩርን መጀመሪያ አድርጎ እኮ በመጀመሪያው መቅሰፍት ማገላገል ይችል ነበር። መቅሰፍቱን በእያንዳንዱ ያሳልፈው የነበረው ያለውን ኃይል ለፈርዖን ለመግለጽ ሳይሆን የፈርዖን ልብ ተሰብሮ እሱም እግዚአብሔር እንዲመለከተው ነው። እየሰማችሁ ያለ ምክንያት አላረገውም። እግዚአብሔር ግን የፈርዖን ልብ አልሰበርም አለ። ስለዚህ መጨረሻ ላይ ሊሰብረው የሚችለው የገዛ ልጁን ሲያጣ ስለሆነ ልጁን አሰጠው። ይዘህ ጠቅልለህ ውጣልኝ አለው። ህዝቡን ሙሴ እየመራ ሙሴን ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል እየመራ ባህሩን ተሻግረው ወጡ፣ ተገላገሉ። ያ ህዝብ ከግብፅ ሲወጣ 40 ቀን ነበር ይፈጅበት የነበረው ለመግባት። የት? ከናን። ከናን በነገራችን ላይ አሁን ባለው ፍልስጤም ውስጥ የምትገኝ ከተማ ነው እና ቅርብ ነው ልላችሁ ፈልጌ። ከግብፅ ወደ ፍልስጤም ለመሄድ በአሁኑ በጥንቷ ጊዜም ጨምሮ 40 ቀን ነበር ይፈጅባቸዋል ያላችሁ። 40 ዓመት ግን ተንገላቱ። ለምን? 40 ዓመት ያንገላታቸው መንገዱ ረዝሞ አይደለም። ለሚወርሱት ቦታ ግን የተዘጋጁ ሰዎች አልነበሩ። ስጠን ላሉት ስፍራ ግን እነሱም እንኳን ነበሩ። ዛሬም ተመሳሳይ ነው። በነገራችን ስጠን የምንለውን ሰላም ለመቀበል እግዚአብሔር እጃችን ዝግጁ ካልሆነ እስክንዘጋጅ ያዘገየው። የምንለምነውን ፍቅር ለመቀበል ልባችን ከፍ ካልሆነ አሁንም እግዚአብሔር ያዘገየዋል።
እንደጠራነው ጥሪ ፈጥኖ የማይደርሰው የተቀበልነውን ነገር ዋጋ መስጠት የምንችልበት ጊዜ ካልሆነ አሽቀንጥረን መልሰን እንጥለዋለን። ለዛ ነው በነገራችን ሰው እንዴት ክፉና ጨካኝ እንደሆነ የምታውቁት ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል። እና ምን ይላል? ከመቃብር ክሱት ጎራይቶ አፋቸው እንደተከፈተ መቃብር ነው። መቃብር አስቡ፣ ሰው ሲሞት እኛ አጥበን ንጹህ የሆነ ጨርቅ አምጥተን ገንዘን አዲስ የሆነ ሬሳ ሳጥን አምጥተን እንደየሀገሩ ስርዓት ደግሞ አንዳንዶችም ሽቶ የሚነሰንሱ አሉ። ሽቶ ነስንሰን አክብረን አፈር ውስጥ እንከተዋል። ከ3 ቀን በኋላ ከ4 ቀን በኋላ ግን እስኪ እንዴት ነው ብለህ ቆፍረህ ብታየው እንጨቱም ቆሽሿል፣ ጨርቁም ቆሽሿል። አንተ ሽቶ የነሰነስከውም ሬሳ መሽተት ጀምሯል። መቃብር እንደሰጠው አርጎ አይመልስም። እግዚአብሔርም እኛ እንደዛ ሊሆን የሰጠንን ነገር በሙሉ አበላሽተን መለስን። ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ ምንጮህ። ሰጥቶን አበላሸን ነው ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለታል? ሁሉንም ነገር ሰጠን አደረገን፣ ሁሉንም ነገር አጎናጸፍ፣ አበላሸን ነው መልሰን። ያበላሸነውን ነገር ደግሞ መልሰን እሱ ላይ እናላቀባለን። አንተ እኮ ነህ እንላለን። እሱ ምን ያለ እሱማ ከባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛንን የተሰጠንን መጠቀም ያቃተን እግዚአብሔርነቱ ሁላችን ልቦናችን ይመልስልን። ብዙ ተሰጥቶን ያልተጠቀምንበት ነገር አለ። ስናጣውና ስናበላሸው ብቻ እሪ እያልን የምንጮህበት ማለት ነው። እስራኤል እንዲህ ነበረ። ለቦታው አልተዘጋጀም። በረሃ ላይ ሲሄድ አበላኝ አለው እግዚአብሔር። ስንዴ እኮ አዘርቶ ማብላት ይችል ነበር በረሃ ላይ። መና ከሰማይ መውረድ ይከብዳል ወይስ በረሃ ላይ ስንዴ ማዘር? መልሱ እንጂ የትኛው ነው የሚቀለው? ስንዴውን የሚቀለው እኮ መሬት ቅርብ ነው። መሬት ቅርብ ነው። አሸዋው እዛ እንኳን ሊበቅል አይችልም እንዳለ እግዚአብሔር ከሰማይ መና መውረድ ከቻለ አሸዋ ላይ መብቀል አይሳለም። አሸዋው ላይ ግን እንዲዘሩ አልፈለገም። ለምን? እንዳይደክሙበት እኮ ዘርተው አጭደው ወቅተው እንዳይበሉት ጊዜ የለም። መንገደኞች ናቸው። ከሰማይ መና ወረደላቸው። ጠማን አሉት። ስሙ እስኪ ጠማን ሲሉት አፈሩ ላይ አሸዋው ላይ ውሃ መስጠት አይችልም? ይችላል። አፈሩ ላይ ውሃው ላይ ውሃ ቢሰጣቸው ነገር ግን ስሙ ውሃው ሲደፈረስባቸው መጠጣቱ እንዳለፈናለ ዋጋ የደፈረሰው አሉ ብሎ ያሙታል። እግዚአብሔር እኮ እንዴት አንቀባሮ እንደሚያኖረን አላወቃችሁ? አንቀባሮ አመላችንን ስለሚያውቀው አንቀባሮ ነው የሚያኖረው። አለት ላይ ውሃ ሰጣቸው። ደፈረሰ ብለው እንኳን መጉረበር አይችሉም። የአለት ውሃ ንጹህ ነው። በቃ ምንም እንከን አይገኝበትም። እንደዛ እየጠጡ መዝሙረ ዳዊት መዝሙር 77 ላይ ግን እግዚአብሔርን አሙት ይላል። አሙት ማብላት ይችላል፣ ማጠጣት ይችላል። አጥግቦ አብልጦ አሙሮ ልጆችን አሳድጎልን እንዴት እግዚአብሔርን አታምኑ? አንተ የረሳውን በጣም ብዙ ነገር ሳይረሳ ሳያስታውል እያስታወሰ እንደዚህ አንቀባሮ እያኖር እንዴት እግዚአብሔርን ትረሳው? አንተ እኮ በጣም ብዙ እኔና እናንተ የረሳነው በጣም ብዙ ነገር አለ። ትናንትና ያጠቃንን ጠላት ረስተነዋል፣ ጠፋለሁ። ትናንትና ሰላም የነሳንን ነገር ረስተነዋል። አሁንማ ጥሩ ላይ ነና። በእያንዳንዳችን ሕይወት ነው የምላችሁ። እናንተ አልጋችሁን ተማምናችሁ ስትተኙ እግዚአብሔር ግን ከአልጋው በታች የተሸከሞች እንዳትናወጡ የጠበቃችሁ እሱን እኮ ነው እንደዚህ ያደረገው። መጽሐፈ ቀሌምንጦስ ላይ አባቶቻችን የሐዋርያት ሥራ ላይ ጭምር በትርጓሜ ያስተምሩታል። ሐዋርያው ቅዱስ ጴጥሮስ እግዚአብሔርን ጠየቀው። አትተኛም ወይ ብሎ ጠየቀው። የሰማችሁ አትተኛም አይደክምም ማለት እና እግዚአብሔር ያንቀላፋ ምን ሊመጣ እንደሚችል እንዲረዳው ብሎ እጅን ዘርጋ አለውና ይላሉ አባቶቻችን እጁ ላይ እንቁላል አስቀመጠለት። እየሰማችሁ አስቀመጠለትና ቅዱስ ጴጥሮስ በመለኮታዊ ስልጣኑ ያንቀላፋ አዘዘ እና ወዲያውኑ እንቅልፉ ሲመጣበት ቅዱስ ጴጥሮስ እጁ ላይ ያለው እንቁላል ወድቆ ተሰበረ እና እግዚአብሔርና በአንቀላፋ እንዲልምትሆኑታል። ለዛም እረኛችን አይተኛም አያንቀላፋም። እስራኤልን የሚጠብቀው አይተኛም አያንቀላፋም የምንለው ለዚህ ነው። እኛን ያንቀላፋንበት እንጂ እግዚአብሔር አንቀላፍቶብን አያውቅም። መተኛታችንን አይቶ እንኳን እግዚአብሔር ከመቀስቀስ አንድ ቀን ወስኖ ያውቃል። ስለዚህ እግዚአብሔር አምላክ ሕዝቡን አላቸው የሚሆኑ አይደሉም። አብዛኞቹ በረሃ ላይ ቀሩ። አብዛኞቹ ትወርሳላችሁ የተባሉትን ቦታ ሳያዩ ቀሩ። እንዲህ ከሆነ እግዚአብሔር ይጠብቃል። አስባችሁታል? ቃል ተገብቶላችሁ ያን ሁሉ ዘመን ተንገላታችሁ የምታገኙትን በረከት ሳታገኙ ባጭር መቅረት እግዚአብሔር ከልክሎ አይደለም። እኛ እዛ በረከት ላይ ለመድረስ የሚያስችለውን ነገር
ቀድመን ስላላሟላ አብዛኞቹ ሞቱ። ሙሴም አንቀላፋ። ከዛ በኋላ ኢያሱ መጣ። ለዛ ነው መጽሐፈ ኢያሱ ምዕራፍ 5 አሁን ከአንድ ጀምሮ ሲነበብ እንደሰማችሁት አዲስ ትውልድ ተነሳ። ያን አዲስ ትውልድ ኢያሱ ከነዓንን መውረስ እንዲችሉ መንገድ ይዟቸው ሄዱ። መንገድ ላይ ሲሄዱ ትላንትና ከትላንትና በፊት ሳይሆን በየሚጓዙበት በእያንዳንዱ መንገድ ጠላቶች ይገጥሟቸዋል። የሚያጠቋቸው፣ የሚገፏቸው፣ የሚተናኮሏቸው ነበሩ። አብዛኞቹን እያሸነፉ ሄዱ። ቦታቸው ላይ እግዚአብሔር እስኪደርስ ድረስ ያሉበት ቦታ ላይ ደግሞ እስኪያርፉ እግዚአብሔር እየጠበቃቸው ነበር። መልአኩን ልኮ ሕዝቡን እግዚአብሔር ሲጓዙ ከመሬት አንድ ስንዝር ከፍ አድርጎ አሸዋው እንዳያቃጥላቸው፣ ከላይ ያለው የበረሃው ፀሐይ እንዳያግላቸው በደመና ጋርዶ፣ ከኋላ ያሉት ጠላቶቻቸው መጥተው እንዳይደርሱባቸው በደመና ሸፍኑ። ከፊት ያለውን መንገዳቸውን እያከናወነ ሚካኤል ይመራቸው። ምንም ነገር አልሆኑ። እንደዚህ እየተንከባከበ ወሰዳቸው። ሲነበብ እንደሰማችሁት የዮርዳኖስን ወንዝ ግን ልክ እንደተሻገሩ ዙሪያቸው ላይ የነበሩት ሰዎች እስራኤላውያን እግዚአብሔር የዮርዳኖስ ወንዝ እንዳሻገራቸው እና አብሯቸው እንደሆነ ሲሰሙ ልባቸው ቀለጠ። ልባቸው ቀለጠ በሉ እንጂ ምናቸው ቀለጠ? ልባቸው የቀለጡ እነዛ ጠላቶቻቸው ሕዝቡን የፈሩት ምን ስለሆነ ነው? ሕዝቡ ቁጥሩ ብዙ ስለሆነ አይደለም። እግዚአብሔር አብሯቸው ስላለ። እግዚአብሔር አብሮ ካለ ጥቂትም ሆነ ትፈራ። እግዚአብሔር አብሮ ከሌለ ለምን ዓለምም አትሆንም ባዶ። አሁን እኛ እንዳለን እንደ ቁጥራችን ተሰሚነታችን ምናችን የጎደለው ለምን ይመስላል? ጉዳዩ የቁጥር ሳይሆን ማን አብሮ ከኛ ጋር መሆን ስላለበት፣ እግዚአብሔር ከኛ ጋር አብሮ መሆን ስላለበት። ለዛ ነው የቤተ ክርስቲያን የዘወትር ልመናዋ ጸሎት የሆነው። ለዛ ነው ቁጥር ሊኖረን ይችላል። ነጠላ ጣፍቶ ሊመጣ የሚችል ሰው ከየቤተ ክርስቲያኑ ላይጠፋ ይችላል። ግን ጌታ ሆይ አንተ አብረን ከሌለ ማን ዋጋለን? ሕዝቡ ጠላቶቻቸው ይፈሯቸው ነበረ። ገና መራመድና ኮቴያቸውን ሲሰሙ ይደነግጡ ነበር። ምክንያቱም አብረው ብቻቸውን የሚሄዱ ሕዝብ አይደለም፣ እግዚአብሔር አብሯቸዋል። ጠላት እንዲፈራ፣ ጠላት እንዲሰነጠቅል፣ ጠላት ከፊት ለፊት ያለው በሙሉ እንዲታለፍ የምትፈልግ ከሆነ አብሮ እግዚአብሔር እንዲወለብ ሌላ ነገሩን ቶ ጠላትን ማጥፊያ እንትንን ማራቂያ ሌላ ገለመኔ ከመቅሱ እያል ስር መማሱን ቅጠል መበጠሱን ቶ አትል። እግዚአብሔር የእውነት አብሮ ካለ ማንም አብሮ ሊጠጋ ይችላል። ማንም አብሮ ሊቀና አብሮ ሊያይ አይችልም። ልባቸው ይቀልጣል እኮ ማለት ቀላል ነገር መሰላችሁ? ልባቸው ይቀልጣል ማለት እኮ የውጭ ያለ ፍርሃት አለ፣ ውስጣቸው ይረዳል፣ ይንቀጠቀጣል። ሕዝቡን ሳዩ እግዚአብሔር ነው ያለው። ዛሬ እኛን አይቶ እግዚአብሔር የሚያይ ማን አለ? ስንታይ መልካችን የእግዚአብሔርን ይመስላል። ስንታይ ስራችን እግዚአብሔርን ይመሰክራል። ስንታይ ቁጥራችን ውስጥ የማይቆጠረው የእግዚአብሔር መላእክት በመካከላችን የቆሙ ይመስላል። አንመስል። እውነታው አንመስል። ስራችን፣ ንግግራችን፣ ተግባራችን፣ ሁሉ ነገራችን አይስማማም ከእግዚአብሔር። ስለዚህ እየተራመድን ብዙ ሆነን የማንፈራው ብዙ ሆነን ድምፃችን የማይሰማው ጨዋሂ ስለጠፋ አይደለም። እግዚአብሔር አብሮ አለ ወይስ የለም ብሎ የሚጠይቅ ልቡና ያለው ሰው ምናልባት ከእኛ መካከል ስለታጣ ሊሆን ይችላል። ስለዚህ ልባቸው ቀለጠ፣ ፈሩ። ኢያሱንም እግዚአብሔር እንዲህ አለዋል፣ አሁን የምትገቡባትን ምድረ ርስት ከነዓንን የምትወርሷት እንዲሁ ተነስታችሁ ስለመጣችሁ አይደለም። የባልጩት ድንጋይ አንሳና ሕዝቡን ሁለተኛ ጊዜ ገረዛችኋል። የመጀመሪያው ሕዝብ የተገረዘው በረሃ ላይ ቀርቷል። እነዚህም ከነሱ ስለተወለዱ ብቻ ሳይሆን ስለተገረዙ ስለሆነ የሚገቡት ገረዛቸዋለሁ። ግዝረት ኦሪት ዘፍጥረት ምዕራፍ 12፣ 13፣ 14፣ 15 በተደጋጋሚ የአብርሃምን ቃል ኪዳን ለማክበር እግዚአብሔር አምላክ የሰጠው ቃል ነው። የአብርሃም ዘር ከሌላው ዘር ይለይ የነበረው ወንዱ ተገርዞ ነው፣ ሴቷ ደግሞ በድንግልና ደሟ ነበር። ስለዚህ ሕዝቡን ግረዛቸዋል። አንድም ዘራቸው ከአብርሃም እንደሆነ እንዲታወቅ፣ አንድም የሚገቡባት ከነዓንን የሚወርሱት ከተገረዙ ሰዎች ስለተወለዱ ሳይሆን እነሱ ምን ሲሆኑ ነው? ስለተገረዙ። ዛሬ እኮ ክርስቲያን መሆናችንም ምናልባት ከወላጆቻችን ተወልደን ካልሆነ በቀር እኛ ላይ የሚነበብብን ሰዎች ካልሆነ ማለት መወለድ ብቻ እኮ በነገራችን የክርስቲያን ይባላል። ታውቃላችሁ? መወለድ ብቻ አባ ጊዮርጊስ ለዛ እኮ የአርጋኖን ጸሎቱ ላይ እመቤታችንን እመቤቴ ወይ ክርስቲያን ያርግኝ ይላል እንጂ እነሱ ማን ክርስቲያን አለና እንደ አባ ጊዮርጊስ። ግን ክርስቲያን ማለት
ክርስቲያን ማለት ወላጆቻችን ክርስቲያን ሆነው ከመወለድም በላይ ትልቅ ትርጉም አለ። የምንወርሳት ከነዓን የተባለችውን የእግዚአብሔርን መንግሥተ ሰማያትን የምንወርሰው ወላጆቻችን ክርስቲያን ሆነው ስለተወለዱ ብቻ ሳይሆን እኛም ስንገረዝ ነው። ግዝረት ማለት ለአዲስ ኪዳን ጥምቀት ማለት ነው። እስኪ አስቡት፣ ወላጆች የሆናችሁ እዚህ ውስጥ ልጆቻችሁን ስለወለዳችኋቸው ብቻ ክርስቲያን ይሆናል? በ40 በ80 ቀን ምንድን የምናስደረጋቸው? ቤተክርስቲያን አለ እናስጠምቃቸዋል። ግዝረት ለአብርሃም ዘር ቃል ኪዳን እንደሆነ ሁሉ ልጆቹ ናቸው የእግዚአብሔር ተብሎ ማመላከቻ እንደሆነ ሁሉ ለአዲስ ኪዳን የእግዚአብሔር ልጆች ናቸው ተብለን የምንጠራበት ብዙ ምልክታቸው ግዝረት የተባለ ጥምቀታቸው። ግረዛቸዋል። ደግሞ ግረዛቸው ሲል እኮ አንድ ያለ ሁለተኛ ጊዜ ገረዛቸዋል። ሁለተኛ ጊዜ ያለ ምክንያት የተጻፈ አንዲት ቃል የለም። ልብ ብላችሁ ሰው ስንቴ ነው ሊገረዝ የሚችል? ስንቴ ነው ሰው ሊገረዝ? ወንድ ልጅ ስንቴ ነው የሚገረዝ? ሁለቴ ይገረዛ? አይገረዝ። ሁለቴ ጊዜ ወይም ሁለተኛ ጊዜ ገረዛቸው ማለት ምን ማለት መሰላል? አንደኛ እንደ ታሪኩ አሁን ብትመለከቱት አዲስ ሕዝብ ስለሆነ ምን አደረጋቸው ማለት ነው? ስላልተገረዙ ገረዛቸው ማለት ነው። ስለዚህ አዲስ ድጋሚ ሕዝብ ስለሆነ ገረዛቸው ማለት ነው። ሁለቴ ገረዛቸው ግን ማለት ምን መሰላል? የመጀመሪያው ግዝረት ተብሎ እየተጠቀሰ ያለው የኦሪቱ የመጀመሪያው ሕግ ነው። ግረዛቸው ያለው በድንጋይ ነው። ድንጋይ የተገረዙበት ብቻ ሳይሆን የእግዚአብሔርን ትእዛዝ የተቀበሉበት ሕግም ጭምር ነው። ጽላቱን እግዚአብሔር በምን ላይ ነው ሕጉን ጽፎ የሰጣቸው? በድንጋይ ነው። የመጀመሪያው ግርዛት እሱ መጀመሪያ በሕጉ ገረዛቸው። ኃጢአትን፣ ነውርን፣ ጥፋታቸውን እንዲያስተካክሉ የተገረዘ ሰው የሚወድቀው ሥጋ እንደማያስፈልገው ሁሉ በሕጉ ገረዛቸውና ኃጢአታቸውን ተዉ አላቸው። እነሱ ሊሰሙ ነው እንዴ? ጭራሽ ሕጉን ይዞ የወረደውን ሙሴ እነሱ ታች ምን ሲያረጉ የጠበቁ ጥጃ ሰርተው እያበለው። እግዚአብሔርን ሕግ ስጠኝ ብሎ የሚለምን ሕዝብ ሕጉን እስኪሰማ ድረስ መታገስ አለብን። እግዚአብሔርን አናግረኝ፣ ምን እናርግ፣ እባክህ መልእክትን ስጠን፣ ምን ማድረግ እንዳለብን ምራን ካለ ድምፁን እስኪሰማ መታገስ አለብን። ዘገየብኝ ብሎ ሌላ ነገር ማድረግ አይችልም። ዛሬ አብዛኞቻችን እግዚአብሔርን ጠርተነው ተማጽነነው ምን እንድናረግ ትፈልጋለህ ብለነው ድምፁን ለመስማት ራሱ አንፈልግም። እኛው ራሳችን የምናደርገው ወሰን ነው። ጥሩ ነው እንጸልይና በቃ በዚህ ደግሞ ዘምተን የሆነ ነገር እናረግ። እንዴት ማለት ነው? ከሰማሁ እስከ ጥግ ድረስ ነው መስማት ያለብን። አርግ ያለን እስከ ጥግ ድረስ ነው ማድረግ ያለብን። እነሱ ከታች ሌላ ኃጢአት እየሰሩ ነው። ስለዚህ እግዚአብሔር አምላክ መጀመሪያ የገረዛቸው በሕጉ ነው። መጀመሪያ በሉ የገረዛቸው በምኑ ነው? በሕጉ ነው። ሁለተኛ ጊዜ ገረዛቸው ማለት ምን መሰላችሁ? ያ ኢያሱ አንስቶ እስራኤላውያንን ገርዟቸው የጣለበትና የተጠቀመበት ድንጋይ ጌታችን ኢየሱስ ክርስቶስ። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 4 ላይ ያ እስራኤላውያን የውሃ ምንጭ ወጥቶላቸው ይጠጡበት የነበረው አለቱ ክርስቶስ እንደነበረ ይናገራል። ሁለተኛ ጊዜ ገረዛቸው ማለት የኦሪቱን ሕግ ሰጥቻቸው ነበረ እንዲያዩት፣ እንዲመለከቱት፣ ራሳቸውን እንዲያስተካክሉበት። እሱ አልበቃ ቢለን እግዚአብሔር አምላክ ሌላ ጨመረልን። እሱ ራሱ ሰው ሆኖ አስተማረ። ሁለተኛ ገረዛቸው ማለት እሱ። ቀጠለናስ ምን አለው ስትሰሙ? ቁስላቸው እስኪሽር ድረስ እዛው ያሉበት ቦታ ይቀመጧል። ምክንያቱም የተገረዘ ሰው ወዲያውኑ ተነስቶ ምን ማድረግ አይችልም፣ መንቀሳቀስ አይችልም። ምን ማለት መሰላችሁ? ቁስላቸው እስኪሽር ያሉበት ቦታ ይቀመጡ ማለት አንድ ሰው ኃጢአት ሲሰራ ከነበረ፣ በደል ሲሰራ ከነበረ የእግዚአብሔርን ሕግ ሰምቶ አቁም ሲባል ማቆሙን ሊያቆም ይችላል። ግን ከኃጢአት በላይ ልምድ ክፉ ስለሆነ መተው ያስቸግረው። ዛሬውን ዘፈን ኃጢአት መሆኑ ሁላችንም ታውቋል። ለምን አናቆሙ? ሁለት ቀን ታቆመውና ሶስተኛው ቀን ለምን ያደርጋል? እንድታቆመው ገብቷችሁ? ስለዚህ ትተናንተውም ማለት ነው። ብትሰርቅ 3 ቀን 4 ቀን ልትሰበሰብ ትችላለህ። ብትጠጣ፣ ብትዘሙ፣ ሌላም ነገር ብታረግ ጥለን አንጥለውም ማለት ነው። የሰማችሁ ቁስል ማለት እሱ ኃጢአት ጠባሳ ቁስል ትቶ ነው የሚያልፍ። ስለዚህ ምን አለ? እስኪሽሩ ድረስ እዛው ያሉበት ቦታ ይቀመጧል። እግዚአብሔር አስተምሮት ኃጢአቱን እንዲተው የመከረው ሕዝብ ይረፍ ማለት ከቤተ ክርስቲያን አይወጣ ማለት እዛው ይቀመጥ። ቁስሉ እስኪሽርለት መልሶ ወደ ወጣበት ኃጢአት እንዳይመለስ እግዚአብሔር እንዲጠብቀው አስቀምጧል። ከዛ በኋላ እግዚአብሔር ምን አላቸው? ፋሲካውን እንዲያከብሩ ነገራቸው። እንግዲህ ስሙ፣ ይሄ ሁሉ ቅድመ ዝግጅት ፋሲካን ለማክበር ነው። ፋሲካው ጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ግዝረቱ ጥምቀት ነው አለን።
ሁለተኛው ግዝረት ማለት አምላክ ሰው ሆኖ የሰጠን ሕግ ነው አለ። ቁስል መሻር ማለት ኃጢአታችንን ትተን በጽድቅ መጠገንና መቆም ማለት ነው። ሰው ወደ ቅዱስ ሥጋው ወደ ክቡር ደሙ ሲመጣ ሊያደርገው የሚገባው ቅድመ ዝግጅት አስቀድሞ ጌታችን በኢያሱ አሳየ። ይህን ሁሉ ካስደረጋቸው በኋላ ነው ቀጣዩ የቅዱስ ሚካኤል ታሪክ የሚሆኑት። ልክ ፋሲካውን አክብረው በጨረሱ ጊዜ ላይ ኢያሱ ቀና ብሎ የኢያሪኮን ምድር ተመለከተ ይላል። ኢያሱ በሉ ምንን አየ? ኢያሪኮን አያ። ሊገቡባት እንወርሳታለን ብለው አስበው ወደ ከነዓን ሲጓዙ የሚያልፉባትን መሬት ተመለከተ። ኢያሪኮን በዓይኑ እየተመለከተ ከኢያሪኮ በሚያው እይታ ውስጥ አንድ የተመዘዘ ሰይፍ የያዘ ሰው ከፊት ለፊቱ ቆመበት። ኢያሱ በጣም እኮ የሚገርም እንዴት ሰው ነው። አሁን እኔና እናንተ ተስፋ የምታረጉት ቦታ ወደ ቤተ ክርስቲያን ጠዋት እየመጣችሁ በሩ ላይ ጥበቃው ሳይሆን በጣም የሚያስፈራ ሰይፍ የያዘ የሚንቦገቦግ ሰው ቆሞ ብትየው እንደምትሉ ኢያሱ ምን እንዳለው ታውቃላችሁ? አንተ ከማን ወገን ነህ? ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ? አሁን እኛ እንደዛ ብለን አንጠይቅም። ሲጀመር እንደዚህ ያለ ነገር ቤተክርስቲያን ላይ ቆሞ ስንመለከት ምንም ቤተክርስቲያን የመጣን ሰዎች ምን ሆነ ነገ መቼም አይቀርም እሱ ሲሆን ወይ ዋታ ጠዋት ላይ ይመጣሉ እና ብለን ምን ይሆነ ኢያሱ በፍጹም ቆመ ፊት ለፊት አንተ ከማን ወገን ነህ? እና ቅዱስ ቄርሎስ ምን ይላል? አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ እግዚአብሔር ከሚሰጣቸው ጸጋዎች መካከል አንዱ መናፍስትን መመርመር ነው። ምንን መመርመር? ኢያሱ ፊት ለፊቱ ቆሞ የተመዘዘ ሰይፍ ይዞ የታየውን ሰው አንተ ከማን ወገን ነህ? ከእኛ ነህ ወይስ ከጠላቶቻችን ብሎ የጠየቀው መናፍስትን እየመረመረ ነው። ኢያሱ ከዚህ በፊት እኮ መላእክትን ሙሴ ሲያይ አይቷል። ለራሱ ጭምር ታይተውለታል። ከዛም ባለፈ ለመላእክት አዲስ አይደለም፣ ግን ሲገለጡለት መረመረ። ቁም ነገር እኮ አለው። ይህ እኮ ትምህርት ነው። በህልም አንተ ተኝታችሁ አየር የምትሉትን አልጋችሁ ላይ የተገላበጣችሁ የምትመለከቱትን ነገር በሙሉ እናንተ እንደገዛ ፈቃዳችሁ አትተርጉሙት። ያየኸው ቀይ ሰው በሙሉ ማርያም አይደለም፣ ሚካኤል አይደለም፣ ገብርኤል አይደለም። መናፍስትን ሁሉ መርምሩ ይላል መጽሐፍ። አንተ ከማን ወገን ነህ ብለህ መጠየቅ አለብህ። ከእኛ ነህ ወይስ ከጠላቶቻችን ወገን ነህ? ምክንያቱም ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ሰይጣን ራሱን የብርሃን መልአክ አድርጎ እንደሚመጣ ይናገራል። ራሱን የብርሃን መልአክ አድርጎ የሰማይ መልአክ የማይሰብኩትን ስብከት እየሰበከ ይመጣል። ስለዚህ ቅዱስ ኢያሱ ጠየቀው፣ አንተ ከማን ወገን ነህ? ከእኛ ነህ ወይስ ከጠላቶቻችን ወገን ነህ? የተመዘዘ ሰይፍ ይዞ የቆመው ያ ወታደር ምን ብሎ መለሰለት? ከእናንተም ወገን አይደለሁም፣ ከጠላቶቻችሁም ወገን አይደለሁም። እኔ የእግዚአብሔር የሰራዊቱ አለቃ ነኝ። ሲኔ በሉ የእግዚአብሔር የሰራዊቱ አለቃ ነው። ያ የተመዘዘ ሰይፍ ይዞ የቆመው ወታደር የመጣው ቅዱስ ሚካኤል እንደሆነ እናውቃለን። ለምን እንዴት እንደሆነ እነግራችኋለሁ። ግን ቅዱስ ሚካኤል የመጣው ማንን ሊረዳ? እስራኤላውያንን ነው። ኢያሱ እስራኤላዊ ነው። ህዝቡ እስራኤላዊ ነው። ከማን ወገን ነህ ሲለው ከእናንተ ጋር ነው የሚለው። ምን ችግር? ምንም እኮ ችግር የለም። ሊረዳው የመጣው ማንን ነው? እነሱን ነው። ከጠላቶቻቸው ወገን እንዳልሆነ እናውቃለን። እየሰማችሁ? ከጠላቶቻቸው ወገን እንዳልሆነ እናውቃለን። ከነሱ ወገን እንደሆነ እናውቃለን። ግን ከማን ወገን አይደለሁም ማለት ከአንተም አይደለሁም፣ ከጠላቶች ከነሱም ወገን አይደለሁም። እኔ የእግዚአብሔር የሰራዊቱ አለቃ ነኝ። ምን ለማለት ተፈልጎ? የመላእክት ተፈጥሮ እንደ ሰው ልጅ ተፈጥሮ አይደለም። ከእናንተ አንዱ አይደለሁም፣ ከእናንተ ወገን አይደለሁም የሚለው በሰው አምሳል ታየው እንጂ እንደ ሰው ስጋ ያለኝ እንዳልመስለኝ እያሉ ይሰማችሁ። ከእነሱም ከጠላቶችም ወገን አይደለሁም ማለት እንደዚሁ ተመሳሳይ ሰው አልሆንኩም ብቻ አይደለም ያለው፣ ወይም ደግሞ እንደ ሰው ስጋ ያለኝ አይደለሁም እኔ ረቂቅ ፍጡር ነኝ እያለው ነው። በአንጻሩ ደግሞ አይ ከጠላቶችም ወገን አይደለሁም ሲለው ተመሳሳይ መልእክት እየሰጠው ነው። አጥፊም ሆኜ አይደለም የመጣሁት እኔ አንተን ልረዳ ነው የመጣሁት እያለው በተፈጥሮ እነሱን እንደማንመስል እኛም እነሱን ልንሆን እንደማንችል አስረግጦ ነበር። እኔ ከእናንተ ወገን አይደለሁም ማለት እኔ የእግዚአብሔር ሰራዊቱ አለቃ ነኝ። ቀጠለና ታዲያ ጌታ ወይ ምን እንዳረግ ትፈልጋለህ አለው ኢያሱ። ምክንያቱም እየታየው ያለው ወታደር ሆኖ፣ ስለዚህ የእግዚአብሔር መልአክ አለው የቆምክባት ስፍራ የተቀደሰች ናትና ጫማህን ከምን አውልቃለሁ? ከእግርህ አውልቃለሁ። ልብ ብላችኋል። ይሄ የተመዘዘ ሰይፍ ይዞ ከፊት ለፊቱ የቆመው የእግዚአብሔር መልአክ ነው። የእግዚአብሔር የሰራዊቱ አለቃ እያለ ተደጋጋሚ ይናገራል። ዳንኤልም በትንቢቱ ላይ ተናግሯል።
ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያደርገኝ መጣ? ሊረዳኝ መጣ። ይሄ ከፊት ለፊቱ የቆመ የእግዚአብሔር አለቃ ሚካኤል ነው የምንለው ለዛ ሲታየው ሲገለጥለት በሰው አምሳል የታየው የተገለጠለት ለምንድን ሊረዳው ሊገነዘበው ሊያውቀው በሚችል መንገድ ነው መታየት ያለበት። መላእክት በባህሪያቸው ረቂቃን ናቸው። አይያዙም፣ አይጨበጡም፣ አይዳሰሱም። ሲታዩ ሲገለጡ ግን እኛ ልንረዳውና ልናውቀው በምንችለው መልኩ ይነገራል ይታያልም ጭምር። ስለዚህ የማይታየው የእግዚአብሔር መልአክ በአይነ ሥጋ ለመመልከት ብንፈልግ ማየት የማንችለው የእግዚአብሔር መልአክ ለኢያሱ ግን ሲሆን የተመዘዘ ሰይፍ ይዞ የመጣ ሰራዊት መሰለ። ሁለተኛ ለምን ሰራዊቱ መስሎ ስላየ ኢያሱ ወደ ኢያሪኮ እየሄደ ያለው ለውጊያ ነው። ስለዚህ አብሬ ለዘምት የመጣሁት ብሎ ለሚሰራው አገልግሎት እንዲመች ብሎ የእግዚአብሔር መልአክ ሰራዊት መስሎታል። ሁለተኛ ሶስተኛ የእግዚአብሔር መልአክ ለኢያሱ የታየው ለምን ነው? ጠላቶቹን ሊያድንለት ነው። ጠላቶቹን ሊያጠፋለት እሱን ሊያድነው ነፃ ሊያወጣው የእግዚአብሔር መልአክ። በነገራችን ላይ በተለይ ቅዱስ ሚካኤል ምን ያልተገኙበት የኦሪት ታሪክ አለ። በነገራችን ሚካኤልን ሰው ወዶ አይደለም በነገራችን ላይ ሁሉም ነገር የሚለው ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተው እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔር መንግስት አውርሰኝ ብለን እኛ ሚካኤልን እንጠይቀዋለን። ለምን ብላችሁ ጠይቁ። አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ወደ መጣበትና ወደ ከፍታው ቦታ ላይ ለመሄድ የእሳት ሰረገላ መጥቶ ከመንጠቁ በፊት የእግዚአብሔር መልአክ ቀሰቀሰውና ብላ በልቶተኛ መልሶ አሁንም ደግሞ ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ምን አርጋሉ መልሶ የእግዚአብሔር መልአክ እንኳን መሬታዊ ነገር ሰማያዊ ነገር መውረስ የሚችል ስሙ የተመሰገነ ይሁን። ቅዱስ ሚካኤል እንኳን ለሥጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ይኸው ኤልያስን እኮ ያሳያችሁ ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ። ዛሬም ቅዱስ ሚካኤል በነገራችን እንዲህ አይነት ሰባኪ ሚካኤል እንዲህ አይነት ሰባኪ ስብከት ምንድን ነው ብላችሁ ብትጠይቁት ሚካኤል የምትሄዱበት መንገድ ሩቅ ነውና ምን አርጎ የሚለው ብላ ቁረብ የሚል ብላ ተአምር የሚመጣ እንዳይመስል ቁረብ የሚል ቶሎ ቶሎ ብላ ቶሎ ቶሎ ብላ ቅዱስ ነውን ክቡ ደግሞ ውሰድ። የምትጓዙ መንገድ ሩቅ ነው። የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ። ወደ ታሪኩ ግን ስንመልሰው የእግዚአብሔር መልአክ የተባለው ይህ ቅዱስ ሚካኤል ሰይፍን መዞ ታየው ይላል። ሰይፍን መዞ በሉ እንጂ ሰይፍን መዞ የቤተ ክርስቲያን ኪነ ህንፃ አሰራር ላይ አይታችሁ ከሆነ እዚህም ቤተ መቅደስ ገብታችሁ ከሆነ ከቤተ መቅደሱ ወይም ደግሞ ቅድስተ ቅዱሳን ተብሎ ከሚጠራው ወደ ታቦቱ የሚመራው በር ላይ አይታችሁ ከሆነ በግራና በቀኝ እንደሚሰሩ መላእክት ነው። መላእክት ነው። በአንድ እጃቸው ሰይፍ ይዘው በአንድ እጃቸው ደግሞ አፎቱን ይዘው የሰይፉን ሰገባ ማለት የሚመልሱበት ይሰማችሁ እንደዛ ይዘው ነው የሚታዩት። እና መላእክት ሰይፍ ይዘው የሚታዩበት ዓላማና ምክንያት አለ። አንደኛው ሰይፉ የእግዚአብሔር ኃይል ምክንያት። ስለዚህ ሰይፉን ይዞ ታየው ማለት የእግዚአብሔር መልአክ የእግዚአብሔርን ኃይል ይዞ ፊት ለፊቱ ታየው ማለት አሸናፊነቱ፣ ረዳኢነቱ፣ ሁሉንም ነገር የሚያደርገው ቅዱስ ሚካኤልም ከማን በተገኘ ኃይል ነው? የእግዚአብሔር ኃይል። ሰይፉ ማለት እሱ ነው። የሰማችሁ ከራሱ ማንም ምንም ሊያደርግ የሚችል የእግዚአብሔርን ስም የተሸከመ መልአክ ስለሆነ ሰይፉን ይዞ ኃይሉን አሳየ። ሁለተኛ ሰይፍ ይዞ የእግዚአብሔር መላእክት የሚታዩት ሰይፍ ይቆርጣል፣ ይለያያል አንዱን ከሌለው። የእግዚአብሔር መላእክት ሰይፍ የሚይዙት ኃጢአታችንን ከኛ ቆርጠው አስወግደው የሚጥሉልን ስለሆኑ አምኖ ለለመናቸው ኃጢአት በደሌን እንተው እርዳኝ ላለው ሚካኤል ሰይፍ ይዞ ታየ ማለት እሱ። ለዛ ነው በጣም የሚታወቁ የቅዱስ ሚካኤል ስዕሎች መካከል አንዱ በእግሮቹ ሰይጣንን ረግጦ በአንድ እጁ ሚዛን ይዞ በሌላ እጁ ደግሞ ምን ይዞ ነው የሚታየው? ሰይፍ ይዞ ነው የሚታየው። በእግዚአብሔር ኃይል ሰይጣንን እንዳሸነፈው በእግዚአብሔርም ኃይል አሁንም በተሰጠው ሰይፍ ከኛ ኃጢአትን የሚያርቀው መልአክ ቅዱስ ሚካኤል ሰይፍን ይዞ ታየ። ከዛ በኋላ ግን ተናገረው። ሰይፍ ይዞ ስላየው አይደለም ያወቀው። ልብ ብላችሁ ስሙ። ሰይፍ ይዞ ስላየው
ከፊት ለፊቱ ቆሞ እኔ የእግዚአብሔር የሰራዊቱ አለቃ ነኝ ብቻ ስላለው አይደለም፣ የእግዚአብሔር መልአክ መሆኑን ኢያሱ አውቆ የሰገደለት የቆምክባት ስፍራ የተቀደሰች ናትና ምንን አውልቅ ስላለው። ይህን ነገር በነገራችን ላይ ለኢያሱ ይህን መልአክ ከመናገሩ በፊት ለሙሴ ሊነገር ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን በሐመልማሉና በነበልባሉ በኩል ታላቅ ምልክትን ሲያይ ሙሴ ደነገጠ። ምን አይነት ምልክት ነው ብሎ ሊጠጋ ሲል የእግዚአብሔርን መልአክ በሚያየው በዛ ተአምር ምልክት ላይ ቆሞ የቆምክባት ስፍራ የተቀደሰች ናትና ምንን አውልቃ። ሙሴ ለኢያሱ ነግሮታል። እግዚአብሔርን ለመጀመሪያ ጊዜ ሲያገኘው የመጀመሪያ ሙሴን የነገረው ነገር ጫማህን አውልቅ። አሁንም ኢያሱን የእግዚአብሔር መልአክ ለመጀመሪያ ጊዜ ኢያሪኮን ከመውረሱ በፊት ሲያገኘው ጫማህን ምን አልቃ። የእግዚአብሔር መልአክ ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገሩ፣ ወደ አምላክ የሚወስድ ነገር ነው የሚናገሩ። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ። የእግዚአብሔር መልአክ ቆሞ የታየው ኢያሪኮ ነው። ያ የሚወርሷት መሬት እኮ አሕዛብ የሚመሩባት ቦታ ነው። ልብ ብላችሁ ስሟለ። በኃጢአት በነውር በክፋት የሰለጠነች ቦታ ላይ የእግዚአብሔር መልአክ ቆሞ ሲያየው ሰገደ። የቆመበትን ቦታ ሳይሆን የቆመውን እሱን ነው። የእግዚአብሔር መልአክ የቆመበት ቦታ ሁሉ ቅድስና፣ ቦታው እንኳን የረከሰ ቢሆን ቦታው እንኳን ያልተገባ ቢሆን እሱ ካለ ግን ሁሉም ነገር ይቀደሳል ይባላል። ያው እውነት ለመናገር ክርስቲያኖች ኢያሪኮ ማለት ከእኛን ሀገራችን ነው የምንሰማው የምናየው የምናደምጠው ነገር በሙሉ በጣም ጆሮ ጭው የሚያደርግ ነገር። ሚካኤል ሲቆምበት ሁሉም ነገር ልብ ማለት እንድንችል ፊታችን የሚከፈታል። እንስራናለን ራሱ እሱን ቆሞ ስናይ ቅዱስ ሚካኤል እንኳን በሀገራችን ብቻ ሰው በሁላችን ሰውነት ላይ ይቆምልን። በጣም ማንመች ሰዎች ስለሆነ ተናገሩ። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አሉ። ጉዳዩ ከጫማ ማውለቅ ጋር አይደለም። አንደኛ ጫማህን አውልቅ እያለው ያለው ለምን መሰላችሁ? ጫማ የእኛ እግር መሬት ላይ ያለው ቆሻሻ እንዳይነካው የሚከላከል ነገር ነው። ጫማህን አውልቅ ማለት መሬት ከተባለው ከአካል ጋር እንዳትገናኝ የሚያደርግህን ነገር አውጣ እያሉ ማለት መሰላችሁ። መሬቱ እግዚአብሔር ነው፣ እግራችን እኛ ነን። ጫማው መካከል ላይ ያለው እኛና እግዚአብሔርን ላያገናኘን የሚችለውን ነገር አውልቃችሁ ጣሉ እያለ የሰማችሁ። ይሄ ሁሉ ክፋታችን፣ ነውራችን፣ ዘረኝነታችን፣ አድመኝነታችን በልባችን ውስጥ የሰለጠነብን ከእግዚአብሔር ጋር እንዳንገናኝ ያደረገን ነገር በሙሉ ምን አደረጋችሁ ጣሉ? አውልቃችሁ ጣሉ። የቆማችሁባት ስፍራ ምን ያደረገች ናት? የተቀደሰች ናትና። ሁለተኛስ ጫማ የሚሰራው ከሞተ እንስሳ ቆዳ፣ የሞተ እንስሳ ቆዳ ነው። አንድ ሰው ጫማ አድርጎ በጊዜው ይራመድበት የነበር ጫማ አድርጎ አሰርቶ በማሰሪያ ቋጥሮ ከዛ ላይ ይራመድበት ነበር። ምን ማለት መሰላችሁ? ጫማን አውልቀናል ማለት ጫማ እስራት አይደል? ከእስራቱ መጀመሪያ ተፈታ። ኃጢአት ነው ረህንተው። የቆምክባት ስፍራ ምን አይነት ቦታ እንደሆነች ወቋት። የቆማችሁባት ስፍራ የእግዚአብሔርን ድምፅ የምንሰማበት ብቻ አይደለም። የቆማችሁባት ስፍራ ተአምር የምታዩበት ብቻ አይደለም። የቆምንባት ያለንባት ቤተ መቅደስ የእግዚአብሔር አካሉ ነው። እዚህ ሰው ጫማውን ካላወለቀ የት ሊያወልቅ ነው? እዚህ ሰው ራሱን ዝቅ ካላረገ የት ራሱን ዝቅ ሊያደርግ? እዚህ ሰው ራሱን ከእግዚአብሔር ጋር ላያገናኘው የሚችለውን ነገር አውልቆ ካልጣለ የት ሊጥል ነው? እዚህ ነው መቀደስ፣ እዚህ ነው መባረክ፣ እዚህ ነው ንጽህናንና እዚህ ነው ቅድስናን ገንዘብ አድርጎ መሄድ የሚቻል አላችሁ። ቅዱስ ጎርጎርዮስ ዘኑሲስ ደግሞ በተለየ መልኩ ይተረጉማል። ምን ይላል መሰላችሁ? ያረጉት ጫማ ወይም ኢያሱ እግር ላይ ያለው ጫማ ማለት ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን የብርሃን ልብሳቸው ሲገፈፍ እግዚአብሔር ያለበሳቸው የቁርበት ምሳሌ ነው። እየሰማችሁ ቁርበቱን አዳምንና ሔዋንን ያለበሳቸው እግዚአብሔር አገልግለው ሊወጡ ሲሉ ውጭ የሚወጡበትን ያውቁት። እነሱ እንደ ገነት የመሰላቸዋል፣ ብርድ የሌለበት ሁሉም ምቹ ሆነበት ነበር የመሰላቸው። የሰማችሁ እግዚአብሔር ግን ኅብረተ ሥጋችሁን የለበሳችሁት ብቻ አይበቃችሁም ውጭ ስትወጡ፣ ስለዚህ ቁርበት ላልብሳችኋልና የሞተ የእንስሳ ቆዳ ልብሳቸው አድርገው እንዲለብሱት አደረጉ። ከሞተው ከእንስሳ ቆዳ በፊት ካገለደሙት የበለስ ቅጠል በፊት አስቀድሞ ይለብሱት የነበረው የብርሃን ልብስ ነው። የምን ልብስ? የብርሃን ልብስ። የብርሃን ልብሳቸውን አውልቀው ቆዳ ወደ ማድረግ ደረጃ ወረዱ።
ዛሬም የእግዚአብሔር ልጆች የሚያሰልፉት ሁሉ አሽቀንጥረን ጥለን መሬታዊ ሆነን ሰንብተናል። ዓለማዊ አስተሳሰብ፣ ዓለማዊ ንግግር፣ ዓለማዊ አኗኗር። አዳምና ሔዋን እንኳን ቁርበታቸው ነው የብርሃን ልብስ ለብሰው ገነት ውስጥ እየተመላለሱ፣ እኛ የእነሱ ልጆች ግን እግዚአብሔር የሰጠንን የብርሃን ልብስ ቅድስና ለብሰን በብርሃኑ መመላለስ ሲጠበቅብን እኛ ቁርበት ካለበስን ብለን እናስቸግራለን። ለራሳችንም አላወቅንበትም። አያችሁ። ስለዚህ ያረጋችሁት ልብስ አይሆናችሁም እያላችሁ የምትኖሩት ኑሮ አይበጃችሁም። የምታስቡት ክፉ ሐሳብ ይቅርባችሁ። ቅዱስ ጎርጎርዮስ የተናገረውን ይህን ቃል ቅዱስ ባስልዮስ ዘቂሳርያ ደግሞ እንዲህ ይላል። እግዚአብሔር ሰው አብሮት እንዳለ የሚታወቀው ሐሳቡ ተቀድሶ ንግግሩ ተባርኮ ስራው ተከናውኖ ሲታይለት ነው። ይህን እግዚአብሔር ለሁላችን ያደረገልን። ይሄ ከሌለው ግን አንድ ሰው እግዚአብሔር አብሮት እንደሌለ ይታወቃል። ጫማችሁን ከእግራችሁ አውልቁ አለት። ጫማን ከእግር አውልቅ ሲለው እየነገሩ ይሄንን የምትጓዘውን ጉዞ ኢያሪኮን ድል ማድረግ የምትፈልግ ከሆነ አሸንፈን መግባት የምትፈልግ ከሆነ ያረከውን ሰዋዊ ነገሮችን በሙሉ አሽቀንጥረታለሁ። እውነቱ እኮ ነው። በነገራችን አሁን እግራችን ላይ ሁላችንም ያረግነው ጫማ እንደፈለግን እንድንራመድ ያስቻለን ማለት ነው አይደለም? ባዶ እግሩን እንደሆነ ሰው ጫማ ያረገ ሰው አይሳቀቅም ማለት ቢያንስ እንኳን የሆነ ነገር ቢወጋ እንኳን ቀድሞ የሚወጋው ሆኖ ጫማ ምን ማለት ነው? ጫማ ነው ማለት በራስ መመካት ነው። በራስ መመካት ሞካርከው፣ አየኸው በቃ ሞካርከው፣ አየኸው የአቅምህን ቃል ቶ ከዚህ በኋላ ጫማ ነው ማለት በራስ መመካት አቁምና የሚመካ ቢኖር በማን ይመካ? ሁላችንም ጫማችንን ማውለቅ እንድንችል እግዚአብሔር ይርዳን። ደጉ መልአክ ቅዱስ ሚካኤል በቸርነቱ በምሕረቱ ለእግዚአብሔር የማያስቀርበውን ነገራችንን በሙሉ አውልቀን መጣል የምንችልበትን ጉልበቱን ይስጠን። የሰማነውን በልቦናችን ሰሌዳ ይጻፍልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ ይርዳን። ከምንም በላይ የሰማነውን ለመኖር አምላካችን ይፍቀድልን። በጎደለው በነጠበው በክቡራን አባቶቻችን ካህናት በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።